ይህ የመዲናችን የመንገድ ላይ ጽዳት ሰራተኞች ፈተና ነው። መናቅ፣ በላያቸው ላይ መተፋት፣ በሌሊት ልጆቻቸው ሳያዩ በድብቅ ቀስ ብሎ መውጣት፣ በአግባቡ ያልተለየ ቆሻሻዎችን ከየቤቱ መሰብሰብ። ይህች እናት ለ1 ዓመት ያህል ከተማዋን አጽድታለች። በየጊዜው በሌሊት እየተነሳች በርካታ ፈተናዎችን አልፋለች። ከሁሉ በላይ የማይረሳት አብራት የምታጸዳ ወጣት ሴት ሞት ነበር፣ በመኪና ተገጭታ። ይህ አባት ከ3 ዓመት በላይ በዚህ ስራ ላይ ቆይተዋል። ሰዎች ቆሻሻዎችን በየአይነታቸው አለመለየታቸውና ጸያፍ ሲሉ የገለጿቸውን ቆሻሻዎች በአንድ ላይ መስጠታቸው ስራውን አክብዶታል። ገና አብዛኞቻችን አይኖቻችንን ባልከፈትንበት ውድቅት ሌሊት ለእነዚህ ሰዎች የሥራ ሰዓታቸው ነው። ይጠርጋሉ፣ ይሰበስባሉ፣ ያጸዳሉ። ስንነቃ በተጠረጉበት መንገዶች በነፃነት እንራመዳለን። ነገር ግን ከእያንዳንዱ ጽዱ መንገድ በስተጀርባ የመንገድ ጽዳት ሰራተኞች ቆመዋል። በየከተማው እጅግ አስፈላጊ ነገር ግን አነስተኛ እውቅና የሚሰጣቸው ታታሪ ሰራተኞች። የመንገድ ጽዳት ሰራተኞች ከከተማው ውበት ባሻገር ለህብረተሰቡ ጤና የመጀመሪያው ባለ ኃላፊነት ናቸው። አይጦችን፣ ትንኞችን፣ ባክቴሪያዎችን ሊስቡ የሚችሉ የቆሻሻ የምግብ ትራፊዎችንና ፍርስራሾችን ያስወግዳሉ። እነርሱ ባይኖሩ ኖሮ መንገዶች የበሽታ ማራቢያ ይሆኑ ነበር። የጸዱ መንገዶች ማለት አነስተኛ የበሽታ ስርጭት፣ በውጭ የሚጫወቱ ህፃናት ደህንነትና በአጠቃላይ ጤናማ ማህበረሰብ ነው። በተጨማሪም አካባቢን ይጠብቃሉ። መተላለፊያ ቱቦዎችን የሚያግዱ ፕላስቲኮችና ቆሻሻዎችን ያነሳሉ። የመንገድ ጽዳት ሰራተኞች የውሃ ፍሰቱን ክፍት ያደርጋሉ። ወደ ወንዞችና ውቅያኖሶች የሚገቡ በካይ መርዛማ ነገሮችን ይቀንሳሉ። እንዲሁም ከተሞች ይበልጥ አረንጓዴና ለኑሮ ምቹ እንዲሆኑ ይረዳሉ። ዓለም ከአየር ንብረት ለውጥ ጋር በሚታገልበት በዚህ ወቅት የእነርሱ ዕለታዊ ሥራ ያልተዘመረለት የአካባቢ ጥበቃ ተልዕኮ ነው። የኢኮኖሚውንም ወገን አስቡት። የጸዱ መንገዶች ጎብኚዎችን ይስባሉ፣ የሀገር ውስጥ ንግዶችን ይደግፋሉ፣ የሀብት እሴትን ያሳድጋሉ። በቆሸሸ ስፍራ ውስጥ ሊገበያይ፣ ሊመገብ ወይም መዋለ ንዋይ ሊያፈስ የሚፈልግ ማንም የለም። የመንገድ ጽዳት ሰራተኞች ከተሞችን ይበልጥ ማራኪ ያደርጋሉ። ይህ ደግሞ እውነተኛ የኢኮኖሚ ተጽዕኖ አለው። ከጤናና ከገንዘብ ባሻገር ስለምንኖርበት ቦታ የሚሰማንን ስሜት ይቀርጻሉ፣ ውጥረትን ይቀንሳሉ፣ አእምሮአዊ ረፍትን ይሰጣሉ። በብዙ መንገድ እነዚህ ሰራተኞች የከተማን ማህበራዊ ትስስር አጠናክረው ይዛሉ። ነገር ግን ስራቸው ከባድ ነው። በፀሐይ፣ በዝናብ፣ በብርድና በትራፊክ ውጥረት ውስጥ ረጅም ሰዓታትን ማሳለፍ፣ አካላዊ ድካም፣ ብዙ ጊዜ አነስተኛ ክፍያና አነስተኛ ዕውቅና። አብዛኞቻችን በቀኑ ክፍለ ጊዜ በነፃነትና በደህንነት መንቀሳቀስ እንድንችል እነርሱ ገና በሌሊቱ ስራ ይጀምራሉ። ስለዚህ በሚቀጥለው ጊዜ በተጠረገ መንገድ ላይ ስንራመድ ለአንድ አፍታ ቆም ብለን ያ ጽዳት በአጋጣሚ የተፈጠረ አይደለም፣ ከተሞቻችን እንዲጸዱና እንዲያብቡ ለማድረግ ሁልጊዜ ጠዋት ከፀሐይ መውጣት በፊት ስራቸውን በሚጀምሩ ሰዎች የተፈጠረ ነው ብለን እናስብ። የመንገድ ጽዳት ሰራተኞች አጽጂዎች ብቻ አይደሉም። የህዝብ ጤና ጠባቂዎች፣ የአካባቢ የኢኮኖሚ ደጋፊዎችና የማህበረሰብ ኩራት ናቸው። ለሚያደርጉት ወሳኝ ሥራ የእኛ አክብሮት፣ ምስጋናና የተሻለ ዕውቅና ይገባቸዋል። ቪዲዮውን ላይክ በማድረግ ጨርሱ። ተጨማሪ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ያድርጉት።